ብዙ ጊዜ ሰለሞን ሙሄ ጠንከር ያሉ ሐሳቦችን በማንሳት ይታወቃል በፊልሞቹ አገራዊ ጉዳይ በግጥሙም ሊሆን ይችላል ለምሳሌ ኢትዮጵያን ካያት በጣም ሰፊ ሁሉ ነገር ያላት ሀገር ነች መግባባት ፍቅር ቢኖር ለሁሉም የሚበቃ ነገር አለ ተረበስማ እኔ ይውል ከዛም ያልፋል እኔ ያለን ነገር የሚባለው 0.% አናቀው አሁን ምን ሆኗል መሰለ የራሱን የማይወድ ጄኔሬሽን ይቅርታ ይሄን ስል አላፍርም ትውልዱ ማለት አሁን ያለው ምናምን ይውል በጣም ሚስጥራዊ ሀገር ነች እኮ በጣም የምትገርም ምናምን ነጮቹ በዚህ መጠን ለምንድን ነው አይናቸውን ይጣሉባት ምናምን ስል ማለት ነው አቤት ይሄ ዲስኩር ነው የሰለቸኝ ማለት የሌለን ነገር ነው ይላል አሜሪካኖቹ የሌላቸውን ነገር ሰርተው አሳምነውናል አሜሪካ እንዲህ ነች እንድንል ያላሸነፉትን ጦርነት ፊልሞቻቸው አሸንፉ ከዛ አሜሪካ ያሸነፈችበት ጦርነት የሚል ታሪክ ነው አንተ የምታውቀው ግብጾቹ አባይን የነሱ አድርገው ልጆቻቸውን አስተምረው ሶዛሬ ሽንጡን ገትሮ ይከራከራል የግብጽ ልጅ የውሸት ታሪክ የእውነቱን ክደነዋልኛ ያለን ነገር ክደነዋል እነዛው ለጦርነቶች ታዲያ ዝም ብሎ ናቸው ስንት ድንበር ተሻግሮ የነበሩ ስንት ሰላይ ይላክ የነበረው ገብቷል ከእንግሊዝ ከጣሊያን ከአውሮፓ ማአት አይደለ በተለይ እንግሊዝ የምትባል ሀገር በታተወንም ምናምን በግብጽ አማካኝነት በምናምን እነሱ ታሪኮቻችንን ዞር ብለን ማየት አለብን መጽሐፎቻችንና እናንብባቸው የውሸት መጽሐፎችም አሉ የተጻፉ የእውነትም አሉ ምን እነሱ ለይተን የኔ ነው እኔ ብሔርና በጣም አስቂኝ ነው አሳፋሪ ነው የመርጤ የተወለድክበት ብሔር የለም ብሔር ለኔ ቋንቋ ነው ብሔርን አሳየኝ ሰይፉ አሁን ቁመትን ታቋለህ አይደል ሜትር ከስንት ነው ሜትር ከሰባ ታቋለህ እኔ ያቋለሁ ቁመቴን ምናምን የጫማ ቁጥርን ታቋለህ 43 ያን ከለርን ታቋለህ ልታሳየኝ የምችላቸው የፀጉሬን ቀለም አላውቀው ካንተ ውስጥ እስኪ የፀጉሬን ቀለም አታውቀው የድሮን ታቋለህ ስለዚህ ካንተ ውስጥ ማለት ነው እስኪ አሳየኝ ብሔርን ብዙ ነገር አረ እንደው አሳየኝ እስኪ እንደው ንገረኝ አሁን ልክ እንደዚህ ያን ከለር ምናምን ስለስተይቅ እንደመለስክልኝ ሰው ነኝ የሚታይ ነገር በቃ ሰው ነኝ በቃ እግዚአብሔር ሰው ፈጠረ ይሄንን ያፈጠረ በጣም ከመጽሐፍ ቅዱስ በጣም እጅግ በጣም ወደው ቃልም እሱ ነው ጄወይ ሰው ሁን ነው ያለው ዳዊት ለሰለሞን አይደል ስለዚህ ሰው እንሁን እያለ ነው ሶል ተቀበላላችሁ ሰው ትልቁ ችግራችን ሰው አለመሆን ምንም ጥያቄ ነው ሶሻል ሚዲያ ላይ ቲክቶክ ላይ ስትንተከተክ አላየሁ የለኝም ባንተ ስም አሁን ፌስቡክ የለም አንድ ፌስቡክ የራስ ያለ ድሮ ጀምሮ ያለ ረጅም ጊዜ የኔ ተከታዩ ትንሽ ነው ከነሱ ልክ በውሸት የነሱ ፎሎወራቸው በደንብ ስለዚህ አንተ ራስህ የነሱ ተከታይ ሆነሃል የኔ አሁን እስካሁን ፈርቷቱን አክብሯት አላቅም የእመቤቴ ቅድስት ድንግል ማርያም ምስል ያለበት ነው የኔ እና እሱን አመሳስሎ አላረጉትም እስካሁን አሁን ሲናገር ሊያረጉት ይችላሉ እንጂ እውነተኛው እሱ ነው ዛሬ እንግዲህ ሶል እዚህ የተገኘው 0 ዲግሪ አዲስ ፊልሙን ለማስተዋወቅ ነው 0 ዲግሪ ያው ባሉት የግል ሲኒማ ቤቶች በአጠቃላይ በእይታ ላይ ሊሆን ነው ከመጋቢት 20 ጀምሮ 0 ዲግሪ እንግዲህ እሁድ ዛሬ ይሄ ፕሮግራም ይተላለፋል ነገ ሰኞ ነው በነገ ሰኞ በቀይ ምንጣፍ ይመረቃል ባለሙያዎች በተገኙበት ማለት ነው የቀይ ምንጣፍ ፍርቃቱ ከ20 ጀምሮ በመላው በሁሉም የመንግስትና የግል ሲኒማ ቤቶች ይታያል 1 ሰዓት ከ50 ቆይታ አለው ይሄ ፊልም እንግዲህ ቆንጆ ፊልም ሰርተናል ምናምን ምስል እግዚአብሔር አግዞ ነው ጥሩ መልእክት ያለው ምናምን ነው ከማረጋገጫ ሊሆናቸው የሚችለው ከዚህ በፊት የፊልሙ ደራሲና ዳይሬክተር በደም ቆንጆ ፊልሞችን የመስራት ልምድ ለምሳሌ ምን ያለው ነው ነኪያ ያቤጽ ሌሎች በጣም ብዙ በርካታ ስራዎችና ወንድም ያዕቆብ ላይ እንደዚሁ በረዳ ዳይሬክተርነት ሌሎች በጣም በርካታ ቆንጆ ስራዎችን በተለይ ኪያ የቅርብ ጊዜ የብዙ ሰዎችን የፊልሙ እንትን ላይ አብዮት ያስነሳ የነበረ ፊልም ነው እንግዲህ ብዙ ሰዎችን ያስለቀሰ ኪያ ዋው ስለዚህ ይሄም እንግዲህ በደንብ ደስ የሚል ጠንከር ያለ ሐሳብ የያዘ የሞቲቬሽናል ድራማ ነው የቤተሰብ ድራማ ነው እዩት ብዬ ነው የምጋብዘው እዩልኝ እንግዲህ አስተያየት ምናምን በደንብ ነው የምንቀበለው እንደ ቅድሙ ሰውዬ ራሱ መጀመሪያ ስድብ ምናምን ቁጣ ምናምን ግዴታ ነው በጣም ተናድጄብሃለሁ አትረባም ከዚህ በኋላ አንተና ላይ ምናምን ቢል አቅፈት ታረቃለህ እንደሱ የትኛውንም ማየት እንትላለን ፊልማችንን እዩት በደንብ ታተርፉበታላችሁ ሳቀም ቁም ነገር 0 ዲግሪ በነገራችን ላይ እዚህ ያላችሁ ተመልካቾች በአጠቃላይ ይህን ፊልም ገብታችሁ እንድትታደሙ ሰለሞን ሙሄና አዘጋጆቹ ጋብዘዋችኋል እንኳን ደስ አላችሁ ባልሰራሁት የምትለው ፊልም አለ አይደል አለ ምንም አልዋሽም
እንደዚህ አይነት ስራዎች ጋር ርዕስ መጥቀስ ምን ማለት አብሮ የሰሩ ባለሙያዎችን እንትን ማለት ነው። ይሄንንስ በሰራሁት ውስጥ ያው በጣም አብዛኛው በጣም ባልሰራሁት ምልህ የኔም ስተት ጭምር ኖሮ ነው። ብቻውን ተበላሽቶ አይደለም። የኔም ትጋት አለመኖር የኔ ቸልተኛነት የኔ ምናምን ወይ የተለያየ ያው ምክንያት ገዳይ ነው። አሞኝ በለው ደክሞኝ በለው ስራ ተደራርቦብኝ በለው ምናምን ያበላሸሁት የኔም ተጠያቂ ነኝ። እንግዲህ ማንም ሳያስገድደኝ ነው የሰራኋቸው። ስለዚህ ደስ የሚለው 0 ዲግሪ ከሰራሁ እንኳን ሰራሁት። አዎ በጣም ይሄን ያህል ከኮራበት ታሪክ ፊልም ነው። ሁላችሁም ተጋብዛችኋል። በዩቲዩብም እየመጣ ነው። አዎ ቅድም እንዳልነው ነው እንግዲህ ቲዩብ አዎ አሁን ከቴሌቪዥን ጋር በተገናኘ ምናምን ነበር ማሰው ግፊያ ይኖረዋል። ቴሌቪዥን ጋር ምናምን ያለው ነገር ይሄ እንዳቀመህ ቀለል ባለ ፕሮዳክሽን ላትሰራው ትችላለህ ምናምን ነው። ስለዚህ ሐሳቦቻችንን ማለት አለብን። ስለዚህ ሁሉም ታሪክ አለው የሚል ነው የቲዩብ እንትን ታሪክ ያለው ማንም ሰው መጥቶ እናወራለን። ዩቲዩቡ ምንድነው? ሰለሞን ሙሄ ነው የሚለው። ገብታችሁ ደረጃ ላይ ቆንጆ አሪፍ ነው። ደረጃ ላይ መጀመሪያ እንግዳዬ የሆነ ምንድነው ሁሉም ታሪክ አለው ላይ እንደው ግልጽ አድርጌ ለማውራት ለሰዎችም ማለት ነው። ዛሬ ሰዎች ስላቀረበ እንደው ቲዩቡን ለማስተዋወቅ ያህል ታዋቂ ሰዎች እንትና እንጂ ታዋቂ ሰውም ታሪክ አለው። ሌሎች ያልታወቁ ሰዎች የሚገራርም ታሪክ ያላቸው ማለት እኔ ወዳለሁ ማውራትም ወዳለሁ መስማትም ወዳለሁ። ስለዚህ በቃ የሚገራርም ታሪክ ያለው ብዙ ሰው ነው ያለው። ስለዚህ እሱ ነገር ሁሉም ታሪክ አለው። ታዋቂ ሰዎች ያልታየ ሌላ ታሪክ አላቸው። ያልታየ ከደረጀ ጋር ያወራነው እሱ ነው። ደሬ ሽምግልና በጣም በርካታ ሰዎች ጋር ለበርካታ አርቲስቶች ለበርካታ ስፖርተኞች ኳስ ተጫዋቾች ሄዷል። ደረጀ በጣም ሽምግልና ከመሄዱ የተነሳ እኮ የሙሽራ ስም ሁሉ ያሳስታል። ነግሮኛል። 1000 ምናምን ያልኩት ከዛ በላይ ነው ያለኝ እሱ። ስለዚህ አስበው ይሄን ስናወራ ሁልጊዜ እንደው በሆነ አጋጣሚ ስንገናኝ ማለት በጣም የሚያስገርሙ ነገሮች ይነግራል። ማለት ደጋግሞ ቢነግረኝ የማይሰለቸኝ እጅግ በጣም የሚያዝናኑ ነገሮች ይነግራል። እኔን ካሳቀኝ ኦዲየንሱን ያዝናናል ምናምን ማለት ነው። እኔን ያሳዘነኝ ነገር ኦዲየንሱን ያሳዝናል። የሆኑ ሰዎች ታሪክ ሲሰማ ለኔ ካሳዘነኝ ለኦዲየንሱ ለምን አይቀርብም? ለሰዎች ጽናት የሚሆኑ ለሰዎች ብርታት የሚሆኑ ለሰዎች ደስታ የሚፈጥሩ ለምናምን ነገሮች እነሱ እንዲቀርቡበት በማሰብ ነው። ታዋቂ ሰዎችን ግን ያልታየ ጎናቸው ላይ ነው የምናተኩረው። ልሞክር ብዬ ነው። የታባቱ ካልተሳካ ይቆማል፣ ግን ነገ ያሳካዋል። ሰለሞን ሙሄ አዲስ ፊልሙን 0 ዲግሪን ይውለት ዩቲዩብ ላይ የጀመረውን አዲስ ደስ የሚል ጨዋታም እንግዲህ ተደሰቱበት። የሰይፉ በኢቢኤስ እንግዳ ሆኖ ከኔ ጋር ቆይታ ስላደረገ ከልብ ነው የማመሰግነው። በሌላ ፊልም እንገናኛለን። ለሰለሞን ሙሄ ሞቅ ያለ አቀባበል እንዳደረግን ሁሉ ይሸኘዋለን።